ሳችሁና ይሄ የቢኤምደብሊው መኪናዎችን የሚሸጠው ኩባንያ በአንድ የከተማይቷ ጋዜጣ ያወጣው ማስታወቂያ አይቼ ገረመኝና ማስታወቂያውን አነበብኩት። ታዲያ በዚህ የቢኤምደብሊው የቤት መኪና ማስታወቂያ ላይ ልክ እንደ ቅድሙ አንዲት ታንጋ እናንተ ጂ-ስትሪንግ የምትሉትን ለብሳ የመኪናውን የፊት ኮፈን ተደግፋ ቆማለች። ከስሯ ምን የሚል ማስታወቂያ እንደተጻፈ ታውቃላችሁ? ሌትስ ድራይቭ ሄር ናው፣ አሁኑኑ ይህችን እንንዳት የሚል ነበር። ይባደጉ ሴትዮዋ መኪናውን ከልላ ቆማለች። ለራሷ ተጋልጣና ራሷን አጋልጣ ከስሯ ይህችን አሁን እንንዳት ተብሎ ተጽፏል። ተመልከቱ ራሳችሁን ወደ ምን አይነት አዘቅት እየነዳችሁ እንዳላችሁ። የምዕራቡ ዓለም ሰው ለነገሩ ሚስቱ እናቱን ሴት ልጁን ጭምር ለቁሳዊ ጥቅሞች ከሸጣቸው ሰንብቷል። በሴቶች ክብር እየነገዱ ነው። ለዚህ ነው ሚስቱ ተዋናይ ሆና ራቁቷን በየስክሪኑ ስትጎበኝና ወደ አስገድዶ መድፈር ህዝቡን ስትሰብክ ለራሷ ተገዳ ባትደፈር እንኳን ህዝቡን ወደዚህ ወንጀል ስታነሳሳ ብትመለከቷት እንደው በሷ ተዋናይነትና አክተር መሆን ደስተኛ ትሆናላችሁ። በእውነትም ይህ ምን አይነት ክፉ ደዌ ነው? አልহামዱሊላህ እኛ ሙስሊሞች እስካሁን በዚህ በሽታ አልተለከፍንም። ራሳችንንም ከዚህ አይነት የተቃወሰ ህይወት ለማራቅ ጥረት እናደርጋለን። ራሳችንን እንጠብቃለን። ምናልባትም እነዚህ ነገሮች ለእናንተ መደሰቻዎቻችሁ መዝናኛዎቻችሁ ሊሆኑ ይችላሉ። እንድትተውት ልናስገድዳችሁ አንችልም፣ ምርጫችሁ ነውና። ግን በእሳት እየተጫወታችሁ መሆናችሁ